ይሄ ትዝታ ያለበት ማን ነው? ያኔ በደጉ ዘመን በንጋት ጨለማ ተነስተን እናቶቻችን ዘንቢላቸውን አንግበው ለቅርጫ ሲወጡ፣ አባቶች ለበዓል የሚሆን ምርጥ ሙክት ፍለጋ ገበያ ሲያማትሩ፣ የመርካቶ ግርግር፣ የሰፈር ሱቆች ግፊያ፣ ያ ሁሉ ድርድርና ሩጫ፣ ለበዓል ድግስ የሚሆን ጥሬ ስጋ ፍለጋ ከቦታ ቦታ መንከራተት ትዝ ይለናል አይደል? አሁን ዘመኑ ተለውጧል። ዘንድሮ የበዓል ሸመታ ልምዳችን ከዳሽን ሱፐር አፕ ጋር ፍጹም የተለየ ሆኗል። ምርጥ የበዓል ስጋውን በዳሽን ሱፐር አፕ ላይ በስልኮ ማዘዝ ይችላሉ። ትዕዛዙም ደግሞ ልክ በበዓሉ ቀን እሁድ ጠዋት ደጆ ድረስ ይደርሳል። ሙሉ ቅርጫ፣ ግማሽ ቅርጫ፣ በተጨማሪም የዶሮ ስጋ፣ 20 እንቁላል እና 1 ኪሎ አይብ ፓኬጅ ተዘጋጅቶሎታል። የወንድና የሴቶች አልባሳት፣ ለስጦታ የሚሆኑ ሰዓትና ቀለበቶች፣ ዘመናዊ የቆዳ ቦርሳዎች፣ ዘመናዊ ጫማዎች፣ የባልትና ውጤቶችና ሌሎች በርካታ ምርቶችን በቀላሉ መገበያየትም ይችላሉ። የትኛውም የአዲስ አበባ ስፍራዎች ላይ ዴሊቨሪ አለ። በዳሽን ባንክ ሱፐር አፕ የበዓል ቅርጫ እስከ ቅዳሜ 12 ሰዓት ድረስ ይዘዙ። ዳሽን ባንክ ሱፐር አፕ የኢኮሜርስ አገልግሎት ሌሎች በርካታ አዳዲስ አገልግሎቶችን ይዞም እየመጣ ነው። መልካም በዓል።